ሰላም ጤና ይስጥልን እንደምን ቆያችሁ በዚህ አጭር ቪዲዮ እጅግ በጣም ጠቃሚ የሆነ ነገር ይዘንላችሁ መተናል ብዙዎቻችሁ እንግዲህ ጉግል ሚት የተባለውን አፕሊኬሽን እንዴት ማውረድ እንዴት መጠቀም እንዳለባችሁ ቪዲዮ እንድንሰራላችሁ ጠይቃችሁናል ስለዚህ በዚህ መሰረት ይህንን አጭር ቪዲዮ ማዘጋጀት አስፈልጓል ማለት ነው ስለዚህ ቪዲዮዎች ለብዙዎች ስለሚጠቅም ቫይራል እንዲሆን ላይክ በማድረግ እንድትጀምሩ እንጋብዛችኋለን ከመጀመሪያ እስከ መጨረሻ ድረስ ያለውን ሂደቱን እናሳያችኋለን ማለት ነው እንግዲህ እንደምታውቁት ዓለም አሁን ላይ የሄደችበት ካለ ፍጥነት ጋር ብዙ ነገሮች ዲጂታል እንደሆኑ ታውቃላችሁ አሁን በተለያየ አጋጣሚ የስራ ኢንተርቪዎች የተለያዩ ስልጠናዎች የተለያዩ ዓለማዊና መንፈሳዊ ትምህርቶች እንዲሁም ከዛም ሲያልፍ ጓደኞቻችሁን አጠገባችሁ የማይገኙ ጓደኞቻችሁን እንኳን ለማግኘት እነሱ አጠገባቸው ያሉ እስኪመስላችሁ ድረስ በድምጽም ካሜራም ማብረታችሁ ስሜታቸውን እየተጋራችሁ እናንተም የምትናገሩትን ነገር እየሰሙ እናንተም ደግሞ መልእክታችሁን እያስተላለፋችሁ በቀላሉ መነጋገር የሚቻልበት ደረጃ ላይ ደርሰናል ስለዚህ ዛሬ ይህንን አፕሊኬሽን እንዴት እንደምታወርዱ ስልካችሁን ብቻ በመጠቀም ይህንን አፕሊኬሽን አውርዳችሁ እንዴት መጠቀም እንዳለባችሁ እናሳያችኋለን ማለት ነው ስለዚህ የመጀመሪያው ነገር የሚሆነው እንደ ስልካችሁ ሁኔታ አፕ ስቶር ላይ ወይ ደግሞ ፕሌይ ስቶር ላይ ይህንን ቪዲዮ ለማብራት መጀመሪያ ፕሌይ ስቶራችሁን ትከፍታላችሁ አንድሮይድ ከሆነ ስልካችሁ ከዛ በኋላ ሰርች በተኑ ጋር ትሄዱና ጉግል ሚት ብላችሁ ትጽፋላችሁ ስፔሊንጉን እንዳትሳሳቱ GOOGLE ካደረጋችሁ በኋላ ስፔስ ታደርጉና MEET ብላችሁ ሚት ካላችሁ በኋላ ሰርች ታደርጋላችሁ ከዛ በዚህ መልኩ ይመጣላችኋል መጀመሪያ በኩል ያለውን ሰርች ላይ ያለውን ክሊክ ታደርጉታላችሁ ከዛ በመቀጠል እኔ ኦሬዲ ስላወረድኩት ኢንስታል የሚል ነው የሚመጣው እናንተ ስልካችሁ ላይ ግን አፕሊኬሽኑ ከሌለ ኢንስታል የሚለው ይመጣል እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው ልክ እሷን ከተጫናችሁ በኋላ ፕሮሰስ እያደረገ መቁጠር ይጀምራል በዚህ መልኩ አፕሊኬሽኑ ይወርዳል ማለት ነው ስለዚህ እዚች ጋር አፕሊኬሽኑ እንግዲህ አለ ከዚህ በኋላ ሌላ ቪዲዮን ሆስት የሚያደርግ ሰው ያስፈልጋል ሁለት አይነት ነገር ነው ያለው የመጀመሪያው በዚህ መልኩ አፕሊኬሽኑ ያለው ሰውና ስብሰባዎችን ሚቲንጎችን ወይ ኢንተርቪዎችን የሚያዘጋጅ ወይ ደግሞ ሊንክ የሚልክ ሰው ያስፈልጋል ስለዚህ እናንተ ተማሪዎች ከሆናችሁ ምናልባት ሊንኩ የሚላክላችሁ ቴሌግራማችሁ ላይ ከሆነ ቴሌግራማችሁ ላይ ያለ ግሩፕ ላይ ወይ ደግሞ በኢንቦክሳችሁ ሊንኩ የሚላክ ከሆነ ቴሌግራማችሁን ትከፍቱና ኢንቦክሳችሁን ቼክ ስታደርጉ እንደዚህ አይነት ሜሴጅ ይመጣላችኋል የተሰመረችዋን በረጅሟ ያለችዋን መጀመሪያ ያለችዋን አንድ ጊዜ መጫን ያስፈልጋል ልክ እሷን ስትጫኑ ኢሜይላችሁን ነው የሚጠይቃችሁ ስለዚህ በዚህ መልኩ ያላችሁን አንድ ኢሜይል ክሊክ ታደርጋላችሁ ልክ አንድ ጊዜ ኢሜይላችሁን ስትነኩ ከላይ በኩል በዚህ በመታዩት መልኩ ቪዲዮ ያለው የእናንተን የሚያሳያችሁ ይመጣል ከታችን በነጭ ጽሁፍ አለች ስለዚህ ቪዲዮና ድምጽ ማጥፊያ ያለ እዚሁ ላይ ቪዲዮንም ታጠፋላችሁ ድምጻችሁንም ታጠፋላችሁ ከዛ ከታች በኩል አስክ ቱ ጆይን የምትል ጽሁፍ አለች ያ ማለት ከዛ በኩል ሚቲንጉን ያዘጋጀው ሰው ወደ ሚቲንጉ ወይ ወደ ትምህርቱ እንዲያስገባችሁ ጥያቄ ማቅረብ ነው ልክ ያ ሰው አክሰፕት ሲያደርጋችሁ ወደ ትምህርቱ ወይ ደግሞ ወደ ሚቲንጉ ወይ ደግሞ ሌላም የጓደኝነት የጋራ ጊዜ ካላችሁ ወደዛ ስብሰባ ትገባላችሁ አሁን እዚች ጋር አጋጣሚ ሁለት ሰው ነው የገባው ክላሱ በሚኖርበት ጊዜ ወይ ሌሎች ስብሰባዎች 10ም 20ም ሰው እዚህ ሚቲንጉ ላይ ሊታደም ይችላል ከታች በኩል በተኖች አሉ እንደምትመለከቱት እዚች ጋር ቀይ ምልክቱ አለ እሱ ያው ሚቲንጉ በሚያልቅበት ጊዜ ዘግታችሁን ለመውጣት የምትጠቀሙት ነው ከዛ አጠገብ ደግሞ ያው የቪዲዮ ምልክት አለ እዚች ጋር እንደምትመለከቱት ቪዲዮአችሁን ከፍታችሁን ሚቲንጉን ወይ ሌላ የጋራ ስብሰባ ኢንተርቪውን ካላችሁ ቪዲዮ ማብራት ትችላላችሁ መልሳችሁ ቪዲዮንም ማጥፋት ብትፈልጉ አንድ ጊዜ እሷን መልሳችሁ ክሊክ ስታደርጓት ቪዲዮአችሁ ይጠፋል ማለት ነው ከዛ አጠገብ ደግሞ የድምጽ ምልክት አለ እሱን ደግሞ በምትከፍቱበት ጊዜ ማንኛውም የምትናገሩት ንግግር ወይ ደግሞ ከናንተ ያለ ድምጽ ለሌላው እዛ ጋር ሚቲንጉን እየተካፈለ ላለ ሰው ይሰማል ማለት ነው መልሳችሁ ደግሞ ድምጹን ስትዘጉት እናንተ ጋር ምንም አይነት ድምጽ ቢኖር እዛ ጋር ስብሰባው ላይ ወይ ደግሞ ሌላም እንግዲህ የጋራ ጊዜም ካለ የናንተ ድምጽ እዛ ጋር ላሉት አይሰማም ማለት ነው ከዛ በመቀጠል ምናልባት የእጅ ምልክት አለ ሲሪየስ የሆኑ ሚቲንጎች በሚኖሩበት ጊዜ ሐሳብ ሲኖራችሁ ወይ ደግሞ የሆኑ ጥያቄዎች ተጠይቀው መመለስ ስትፈልጉ ኢንኬዝ አሁን ለምሳሌ ይሄንን አፕሊኬሽን ለትምህርት ከሆነ የምትጠቀሙት አንድ ክላስ ውስጥ 20ም 30ም ተማሪ ምናልባት 10ም 15ም ሊሆን ስለሚችል አንድ ጊዜ መምህሩ ጥያቄ በሚጠይቅበት ጊዜ
ሁላችሁም አንድ ጊዜ ብትናገሩ ትንሽ የድምፅ መረባበሽ ስለሚኖር አንድ ሰው ብቻ ሀሳብ ያለው ወይ ደግሞ ከአንድ በላይም ሰው ሀሳብ ካለው መጀመሪያ እዚች ጋር ያለችዋን የእጅ ምልክት አንድ ጊዜ በማውጣት እዛ ጋር ሚቲንጉን ሆስት ላደረገው ሰው ይሄ ኤኬሌ እጅ አውጥቷል የሚል ምልክት ስለሚሰጥ እሱ እድሉን ለእናንተ ይሰጣችኋል። ከዛ በኋላ እንግዲህ ማይካችሁን ከፍታችሁ ሀሳባችሁን መናገር ትችላላችሁ ማለት ነው። ይሄ ቪዲዮ በጣም እንደጠቀማችሁ ተስፋ እናደርጋለን። ይሄ ቪዲዮ ለሚያስፈልጋቸው ሼር በማድረግ እንድታካፍሏቸው እንጠይቃለን። በሌላ ቪዲዮ እንገናኛለን። እናመሰግናለን።